ሰላም የቤኪቲዩብ ቤተሰቦች እንኳን ወደ ዛሬው ታሪክ በሰላም መጣችሁ። ሮም በጥንታዊ ዓለም ሮም ማለት ዓለም ራሱ ነበር። የማይበገር ጦር፣ የማይንበረከክ ስልጣኔ፣ የሕግና የሥርዓት ማዕከል። ጌታና ባሪያ በግልጽ የተለዩበት ዓለም ነበር። ግን ይህ አይበገሬ ግዙፍ የሮማ ሪፐብሊክ በአንድ ሰው፣ በአንድ ባሪያ፣ በአንድ ግላዲያተር እስከ መጨረሻው ተንበርክካ እንደነበር ታውቃላችሁ? ይህ ሰው ከሞት በኋላም ሮማውያን ስሙ ሲሰሙ ይንቀጠቀጡ ነበር። ስሙ ስፓርታከስ ይባላል። ዛሬ ስለ ሆሊውዱ ፊልም ሳይሆን በታሪክ መዛግብት ውስጥ ስለተቀመጠው ሮምን በጉልበቷ ስላንበረከካት እውነተኛ ሰው ስለ ስፓርታከስ አወራችኋለሁ። ይሄ ከአንድ ፊልም በላይ የሚገርም የነጻነት፣ የክህደትና የደም ታሪክ ነው። እስከ መጨረሻው አብራችሁን ቆዩ። ስፓርታከስ ማን ነበር? ሮማዊ አልነበረም። ከትሬስ የተባለ ዛሬ ቡልጋሪያ፣ ግሪክ አካባቢ ካለ ቦታ የመጣ ተዋጊ ነበር። አንዳንድ የታሪክ ምሁራን እንደሚሉት መጀመሪያ በሮም ጦር ውስጥ በረዳትነት ሲያገለግል ቆይቷል። በኋላ ግን ከርቷቸዋል ወይንም በሌላ ምክንያት ተይዞ ለባርነት ተሸጠ። እጣ ፈንታው ከሁሉም የባሰ ነበር። ለግላዲያተር ትምህርት ቤት ተሸጠ። በካፖዋ ከተማ በባቲያትስ በሚባለው ሰው ቁጥጥር ስር ሉደስ በሚባለው እስር ቤት መሰል ትምህርት ቤት ከሌሎች ባሮች ጋር ሰውን መግደል እንዲማር ተገደደ። የእነዚህ ሰዎች ሕይወት ቀላል አልነበረም። ተዋግተ ግደል አሊያም ተዋግተ ሙት። ለሮማውያን መዝናኛ ብቻ የሚኖሩ ከእንስሳት ብዙም ያልተለዩ ነበሩ። ከ73 ከክርስቶስ ልደት በፊት ስፓርታከስ በቃ አለ። ይሄን ሞት በየቀኑ ከመጠብቅ ለነጻነቴ ስል በሞት ይሻላል ብሎ ወሰነ። እሱና 70 የሚሆኑ ጓደኞቹ የማይታመን እቅድ አወጡ። መሳሪያ የላቸውም። የተጠቀሙት የኩሽና ቢላዋና ስጋ መቁረጫዎችን ነበር። ጠባቂዎቹን ገድለው ከግላዲያተር ትምህርት ቤት ሲወጡ መንገድ ላይ ያገኙትን የጦር መሳሪያ የጫነ ሰረገላ ያዙ። አሁን መሳሪያ ታጥቀዋል። ከእስረኞቹ ወደ አማጽያንነት ተቀየሩ። እነዚህ 70 ሰዎች ሮጠው ቬሉሲየስ ተራራ ላይ ወጥተው ተደበቁ። ሮም መጀመሪያ ላይ ጉዳዩ ፖሊስ ነው ብላ አቅልላ ነበር ያየችው። ጥቂት ወንበዴዎች ናቸው ብላ ጀነራል ክሎዲዮስ ግላበር የሚባል አዛዥ ከ3000 ወታደሮች ጋር ላከችበት። ግላበር እነዚህ ባሪያዎች ምን ያውቃሉ ብሎ ተራራውን ከበበ። ተራራው አንድ መውጫ ብቻ ነበረው። የግላበር እቅድ እዛው በረሃብና በጥም እስኪሞቱ መጠበቅ ነበር። ስፓርታከስ ግን ግላዲያተር ብቻ አልነበረም፣ ሊቅ ስትራቴጂም ጭምር እንጂ። በተራራው ጀርባ ገደል ነበር። ስፓርታከስና ሰዎቹ በተራራው ላይ ከበቀሉ የወይን አረጎች ግዙፍ ገመዶችንና መሰላል ሰሩ። በሌሊት ሮማውያን በቃ እጃቸውን ይሰጣሉ ብለው ሲጠብቁ የስፓርታከስ ሰዎች በዛ አስፈሪ ገደል ላይ በወይን አረጎች ላይ አንድ በአንድ በጸጥታ ከጠላቶቻቸው ጀርባ ወረዱ። ግላበርና ሰራዊቱ ጠላት ከፊት ለፊት ሲጠብቁ አመፀኞቹ ከጀርባ መጥተው እንቅልፍ ላይ የነበረውን ሰራዊት እንዳልነበር አድርገው ፈጇቸው። ይህ ድል እሳቱን አቀጣጠለው። ዜናው ተሰማ። በየቦታው ያሉ ባሮች ነፃ መውጣት ይቻላል ብለው ከጌቶቻቸው እየሸሹ ስፓርታከስን መቀላቀል ጀመሩ። 70 የነበሩት 7000፣ 10000፣ 70000 ሆኑ። ይሄ ጦርነት ነበር። አሁን ሮም ደነገጠች። ይሄ የፖሊስ ሥራ ሳይሆን እውነተኛ ጦርነት መሆኑ ገባት። ሁለቱን ቆንስላዎቿን ከሙሉ ሌጊዮን ጋር ላከች። ስፓርታከስ ሁሉንም ደጋግሞ አሸነፋቸው። አስቡት፣ በሕይወታቸው ሙሉ ለጦርነት የሰለጠኑ የሮማ ሌጊዮኖች በባሪያዎች፣ በእረኞችና በግላዲያተሮች ጦር ሜዳ ላይ ተዋርደው ተሸነፉ። ስፓርታከስ የጦር መሳሪያቸውን ማረከ፣ ንስራዎቻቸውን ወሰደ። አሁን ስፓርታከስ የጣሊያን ደቡባዊ ክፍል ንጉሥ ሆነ። ግን
አንድ ችግር ተፈጠረ። የስፓርታከስ እቅድ ጦሩን ይዞ ወደ ሰሜን ከአልፕስ ተራሮች ማዶ አምልጦ ሁሉም ወደ የሀገሩ በነጻነት እንዲሄድ ነበር። ግን ከጦር አዛዦቹ አንዱ የሆነው ክሪክሰስ በዚህ ሐሳብ አልተስማማም። ለምን እንሸሻለን? ሮምን እዚሁ ንዝረፋት፣ እንቆጣጠራት፣ እንደነሱ እንኑር አለ። ጦሩ ለሁለት ተከፈለ። ክሪክሰስና 30 ሺዎቹ ጣሊያንን እንዘርፋለን ብለው ተለዩ። ስፓርታከስ ከቀሩት ጋር ወደ ሰሜን አቀና። ይሄ የውድቀታቸው መጀመሪያ ነበር። ክሪክሰስ ብቻውን ሲሄድ ሮማውያን አግኝተው ጦሩን በሙሉ አጠፉት። ሮም ተስፋ በቆረጠችበት ሰዓት አንድ ሰው እኔ ጨርሰዋለሁ አለ። ማርከስ ሊሲኒየስ ክራሰስ። ክራሰስ የሮም እጅግ ባለጸጋ ሰው ነበር። ዓላማው ፖለቲካዊ ክብር ማግኘት ነበር። ስፓርታከስን ማሸነፍ ያንን ያሰጠዋል። ክራሰስ በገንዘቡ 8 ሙሉ ሌጊዮኖችን አደራጀ። ስፓርታከስ ሰሜን ደርሶ ሊያመልጥ ሲል ሐሳቡን ቀየረ። ምናልባትም ጦሩ አስገድዶት ሊሆን ይችላል። ወደ ደቡብ ተመለሰ። ትልቅ ስህተት ሰራ። ክራሰስ ሊቅ ነበር። ስፓርታከስን በጣሊያን ተረከዝ ላይ በባህርና በመሬት ከበቡ። ግዙፍ አጥርና ጉድጓድ 60 ኪሎ ሜትር ርዝመት ያለው አስቆፍሮ ጦሩን በሙሉ ወጥመድ ውስጥ ከተተው። ለወራት የስፓርታከስ ጦር በረሃብ አለቀ። ስፓርታከስ ከወንበዴዎች ጋር ተስማምቶ ወደ ሲሲሊ ሊያሻግሯቸው ቃል ገቡ። ወንበዴዎቹ ገንዘቡን ተቀበለው ከዱት። ተስፋ አልነበረም። ስፓርታከስ አንድ የመጨረሻ ምርጫ ብቻ ነበረው፣ እጅ መስጠት ወይንም እንደ ነፃ ሰው መዋጋት። በ71 ከክርስቶስ ልደት በፊት በበረዶአማ ማለዳ ስፓርታከስ ጦሩን ሰበሰበ። ወይ ነፃነት ወይ ሞት አለ። የታሪክ ጸሐፊዎች እንደሚሉት ስፓርታከስ ፈረሱን አስወግዶ ዛሬ ካሸነፍኩ የጠላቶቼን ፈረሶች አገኛለሁ፣ ካልሆነ ግን ፈረስ አያስፈልገኝም አለ። ጦርነቱ ተጀመረ። ስፓርታከስ ራሱን ክራሰስን ለማግኘት በሮማውያን መስመር መካከል እንደ አንበሳ እየተዋጋ ገባ። 2 የሮማ መኮንኖችን ገደለ፣ ግን በብዙ ጦሮች ተወጋ። እስከ መጨረሻ እስትንፋሱ ተዋግቷል። ሰውነቱ ከጦርነቱ በኋላ በፍጹም አልተገኘም። ክራሰስ ጦርነቱን አሸነፈ፣ ግን ጭካኔው ገና አላለቀም ነበር። በሕይወት የተያዙትን 6000 ባሮች ከካፖዋ እስከ ሮም በሚዘረጋው በአፒያ መንገድ ላይ ለ200 ኪሎ ሜትር በመስቀል ላይ ሰቀላቸው። መልእክቱ ግልጽ ነበር። ሮምን የደፈረ መጨረሻው ይሄ ነው። ሮም ጦርነቱን አሸነፈች፣ ግን ስፓርታከስ ታሪክን አሸነፈ። የሮማ ሪፐብሊክ ከዛ አደጋ በኋላ ወደ ቀድሞ ሁኔታዋ አልተመለሰችም። የባሪያዎች አመጽ የስልጣኔያቸውን ስር መሰረት ነቅሎታል። ስፓርታከስ ከ2000 ዓመታት በኋላም ለነጻነት ለጭቁኖች መብት ትልቁ ተምሳሌት ሆኖ አለ። የቤኪቲዩብ ቤተሰቦች የስፓርታከስ እውነተኛ ታሪክ ይሄ ነበር። ፊልሙ ከዚህ ታሪክ ጋር ምን ያህል ይመሳሰላል? እናንተስ ስፓርታከስን ብትሆኑ ሰሜን ሄዳችሁ ታመልጡ ነበር ወይንስ ሮምን ለመዋጋት ትመለሱ ነበር? ሐሳባችሁን ኮሜንት ላይ ጻፉልን። ቪዲዮውን ላይክ፣ ሼር ማድረግ አትርሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ አስገራሚ ታሪክ እስከምንገናኝ ሰላም ሁኑልን።